እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የፋኖ ኃይሎች ማዕከላዊ ጎንደር ዞን በአገዛዙ ጦር ላይ ድል በመቀናጀት የሻውራ ከተማን ተቆጣጥረናል ሲሉ አስታወቁ። አርበኛ አስረስ ማረ ዳምጤ ፋኖ የቀጠናው ፍጥጫ የጨዋታ ቀያሪ ኃይል ነው፣ አፋብን ደግሞ ትግሉና ጊዜውን የሚመጥን ተልዕኮ ለመወጣት በሙሉ አቅሙ እየሰራ ነው ሲል አስታውቋል። በክልሉ የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በቀዳሚነት በዝርዝር የምትሰሙት ይሆናል። ህወሓት መብታችንና ክብራችን ለመከላከል ቆራጦች ነን አለ። በብልጽግና በኩል በጥቂት ቀናት ትግራይን እንቆጣጠራለን የሚል ዝግጅት እየተደረገ ነው ማለት ህወሓት ክሱን አቅርቧል። ህወሓት ለዓለም አቀፍ የዲፕሎማሲ ማህበረሰብ በጻፈው የውስጥ ማስታወሻ የብልጽግና አገዛዝ ጦርነት ለመክፈት ተዘጋጅቷል፣ ራሳችን ለማዳን እንገድዳለን፣ ጥረት ማድረግ ካለባችሁ ጊዜው አሁን ነው ብሏል። የብልጽግናው ባለስልጣን ደግሞ ጦር ወደ ትግራይ እንዲገባ ከህወሓት ፈቃድ አያስፈልገውም ሲሉ ጽፈዋል። በዝርዝር የምናየው ሌላኛው ጉዳይ ነው። የፋኖ ኃይሎች ማዕከላዊ ጎንደር ዞን በአገዛዙ ጦር ላይ ድል መቀናጀታቸውና የሻውራ ከተማን መቆጣጠራቸውን አስታወቁም። አርበኛ አስረስ ማረ ዳምጤ ፋኖ የቀጠናዊ ፍጥጫ የጨዋታ ቀያሪ ኃይል ነው፣ አፋብን ደግሞ ትግሉና ጊዜውን የሚመጥን ተልዕኮውን ለመወጣት በሙሉ አቅሙ እየሰራ የሚገኝ ኃይል ነው ብሏል። በክልሉ የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የፋኖ ኃይሎች የካቲት 15 2018 ዓ.ም በማዕከላዊ ጎንደር ዞን አለፋ ወረዳ ሻውራ ከተማ በሚገኘው የአገዛዙ ጦር ላይ ድል መቀናጀታቸውን አስታውቀዋል። የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ህዝብ በሻውራ ከተማ የነበረውን የአገዛዙ ጦር በመደምሰስ ከፍተኛ ቁጥር ያለው የቡድንና የነፍስ ወከፍ መሳሪያዎችን መማረኩን ነው ይፋ ያደረገው። የአገዛዙ መከላከያ ከቀናት በፊት አለፋና ጣቁሳ ወረዳዎች ለቆ ወደ ሰሜን መጓዙን ኢትዮኒውስ የመረጃ ምንጮቿን ዋቢ በማድረግ መዘገቧ የሚታወስ ሲሆን በትላንትናው ዕለት የካቲት 15 2018 ዓ.ም የፋኖ ኃይሎች ባለፋ ወረዳ የነበረውን አድማ ብተና ፖሊስና ሚኒሻ እንዲሁም ሰላም አስከባሪ ኃይል በመውጋት ነው ሻውራ ከተማን የተቆጣጠሩት። የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ አብይ አህመድ ለዩናይትድ አረብ ኤምሬትስ መልካ ፖለቲካ ፍላጎቶችና ጥቅሞች መስዋዕት የሆኑ ዘንድ የሰበሰባቸው ወጣቶች በሐዋሳ እየመረቀ የቀይ ባህር ዘብ ነኝ ባለበት ተመሳሳይ ዕለት ጎንደር ላይ ታምር ተሰርቷል ሲል የፋኖ ኃይሎች ሻውራ ላይ ያገኙትን ድል ይፋ አድርጓል። አለፋ ሻውራ ላይ ተጋድሎ ሲያደርግ የዋለው የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ በከተማዋ የሰፈረውን የአገዛዙ ሰራዊት ደምስሶታል ያለው የፋኖ አመራሩ አስረስ ማረ ዳምጤ ፋኖ የቀጠናዊ ፍጥጫ የጨዋታ ቀያሪ ኃይል ነው፣ አፋብን ደግሞ ትግሉና ጊዜውን የሚመጥን ተልዕኮውን ለመወጣት በሙሉ አቅሙ እየሰራ ነው ሲል አክሎ አስታውቋል። በተመሳሳይ የፋኖ ኃይሎች በምዕራብ ወሎ ቀጠና መካነ ሰላም ከተማ ዙሪያ ሙደለላ የተባለ አካባቢ በከፈቱት ውጊያ ከ20 በላይ የአገዛዙ ጦር አባላት መገደላቸውን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ ለኢትዮኒውስ በላከው መረጃን ያስታወቀው። በተጨማሪም ከመካነ ሰላም ከተማ ቅርብ ርቀት ሰኞ ገበያ መገንጠያ አካባቢ ፋኖ በከፈተው የደፈጣ ውጊያ ቁጥራቸው ያልታወቀ የአገዛዙ ጦር አባላት ጉዳት ደርሶባቸዋል ተብሏል። በክልሉ ምዕራብ ጎጃም ዞን ሽንዲ ዙሪያ እንዲሁም በምስራቅ ጎጃም ዞን አዋብል ወረዳ ሉማሜና ጸድ ማርያም አካባቢ በተደረገው ውጊያ ሰብአዊና ቁሳዊ ጉዳት መረሱ ሰምቷል። የፋኖ ኃይሎች በአዋብል ወረዳ ለሰዓታት በተደረገው ውጊያ ከ25 በላይ የአገዛዙ ጦር አባላት ጉዳት ደርሶባቸዋል ሲሉ አስታውቀዋል። በውጊያው 2 የፋኖ አባላት ጉዳት እንደደረሰባቸው የፋኖ የመረጃ ምንጮችም ለኢትዮኒውስ አረጋግጠዋል። በአካባቢው የተቀሰቀሰው ውጊያ ተከትሎ የአገዛዙ ጦር በተኮሰው ከባድ መሳሪያ የንጹሃን መኖሪያ ቤት ሲወድሙ የአርሶ አደሮች እንስሳት መገደላቸውን የተሰማው። በተመሳሳይ የካቲት 15 2018 ዓ.ም ከወንበርማ ወረዳ ሸንዲ ከተማ የተነሳ የአገዛዙ ጦር ቡራፈር፣ ዴንድና ሀረጥ የተባሉ አካባቢዎች ለመግባት መንቀሳቀሱ ተከትሎ የፋኖ ኃይሎች ውጊያ ከፍተውበታል። በውጊያው ሰብአዊ ጉዳት መድረሱን የተናገሩት የኢትዮኒውስ የፋኖ የመረጃ ምንጮች ከሰብአዊ ጉዳቱ በተጨማሪ ከፍተኛ ቁሳዊ ውድመት ደርሷል ሲሉም ጨምረው ተናግረዋል። ህወሓት መብታችንና ክብራችን ለመከላከል ቆራጦች ነን አለ። በብልጽግና በኩል በጥቂት ቀናት ትግራይ እንቆጣጠራለን የሚል ዝግጅት እየተደረገ ነው ማለት ህወሓት ክሱን አሰምቷል። ህወሓት ለዓለም አቀፍ የዲፕሎማሲ ማህበረሰብ በጻፈው የውስጥ ማስታወሻ የብልጽግና አገዛዝ ጦርነት ለመክፈት ተዘጋጅቷል፣ ራሳችን ለማዳን እንገድዳለን ብሏል። የብልጽግናው ባለስልጣን ደግሞ ጦር ወደ ትግራይ እንዲገባ ከህወሓት ፍቃድ አያስፈልግም ብሏል። ህወሓት ትላንት እሁድ የካቲት 15 2018 ዓ.ም ለዓለም አቀፍ ማህበረሰብ በእንግሊዝኛ ቋንቋ በጻፈው እና አስቸኳይ ሲል የገለጸው ባለ 2 ገጽ የውስጥ ማስታወሻ ደብዳቤ ይፋ ሆኗል። በደብዳቤው ላይም ዓለም አቀፍ ማህበረሰብ ጦርነት ሳይጀመር ጣልቃ እንዲገባ ጥሪ አቅርቧል። ፓርቲው በደብዳቤው የፌዴራል መንግስት የጦርነቱን ቅስቀሳና ከበባ እያደረገ ነው ያለ ሲሆን በአጠቃላይ አሁን ላይ በዚህ አጭር ቀናት ውስጥ ከፍተኛ ጦር ወደ ትግራይ አቅርቧል።
ከበባን ፈጽሟል፣ ውጊያ ለማድረግም ተዘጋጅቷል ብሏል። የብልጽግናው መንግስት የፕሪቶሪያ ሰላም ስምምነት ተግባራዊ ለማድረግ ፍላጎት የለውም ሲል ወቀሳ ያቀረበው ህወሓት ጦሩ ሰራዊቱ በትግራይ ድንበሮች ላይ በስፋት አስፍሮ ይገኛል ብሏል። በጥቂት ቀናት ውስጥም ትግራይን እቆጣጠራለሁ እያለ የብልጽግና አገዛዝ ግልጽ ዝግጅት እያደረገ ይገኛል ማለት ነው ለዲፕሎማሲ ማህበረሰብ ያሳወቀው። በ2013 ጦርነት መጀመሪያ ላይ ዓለም አቀፍ ማህበረሰብ ዝምታን በመምረጡ ከፍተኛ ሰብአዊ ጥፋት መድረሱን ያስታወሰው ደብዳቤው አሁን ያ ስህተት እንዳይደገምና መንግስት ወደ ጦርነት እንዳይገባ ግፊት ሊደረግ የሚገባበት ሰዓት አሁን ነው ብሏል። ጦርነቱ ዳግም ከተቀሰቀሰ በትግራይ ብቻ ተወስኖ እንደማይቀርና መላው ኢትዮጵያን እንዲሁም የአፍሪካ ቀንድን በግልጽ እንደሚያናጋ እንደሚችል ልታውቁት ይገባል ሚላም በደብዳቤው ላይ ህወሓት አሁንም ለመነጋገርና ለመወያየት በግሌ ዝግጁ ነኝ ያለ ሲሆን ይሁን እንጂ መብታችንና ክብራችን ለመከላከል ቆራጥ መሆናችን ማወቅ አለባችሁ ብሏል። ድርጅቱ ተዳክሟል ስለሚባለው ጉዳይ በሰጠው ማብራሪያ አንዳንድ የቀድሞ አመራሮች ከድርጅቱ ቢወጡ ይህም የፓርቲውን ጥንካሬ እንደማይቀንሰው ሊታወቅ ይገባል ብሏል። በሌላ በኩል የብልጽግናው ጦር ወደ ትግራይ እንዲገባ ከህወሓት ፍቃድ አያስፈልገውም ብለዋል። የብልጽግናው ባለስልጣን ለመከላከያ የህወሓት ፍቃድ አያስፈልገውም የሚሉት ባለስልጣን በሶማሊያ የኢትዮጵያ አምባሳደር ናቸው። የመከላከያ ሰራዊት ከጥቅምት 2013 በፊት የነበሩት ወታደራዊ ካምፖች እንዲረከብና የኢትዮ ኤርትራን ድንበር እንዲቆጣጠር ከትግራይ ጊዜ አስተዳደር ጋር ስምምነት ላይ ተደርሷል መባሉን ተከትሎ የትግራይ ጊዜ አስተዳደሩ ፕሬዝዳንት ጄኔራል ታደሰ ወረደ የተጣመመና ሐሰተኛ መረጃ ነው ማለት በግልጽ ማስተባበላቸው ይታወሳል። ጄኔራሉ መረጃውን የተዛባ ነው ያሉ ሲሆን መከላከያ ወደ ትግራይ የተለያዩ አካባቢዎች እንዲገባ አልፈቀድንም ሲሉም በጽህፈት ቤታቸው በኩል ባወጡት መግለጫ ይፋ አድርገው ነበር። ይህንን የሌተናል ጄኔራል ታደሰ ወረደን መግለጫ ተከትሎ ከፌደራል የብልጽግና አገዛዝ በኩል እስካሁን የተሰጠ ቀጥተኛ ምላሽ ባይኖርም በሶማሊያ የኢትዮጵያ አምባሳደር ስሌማን ደደፎ ጉዳዩ የተመለከተ ጠንከር ያለ አስተያየታቸውን ሰንዝረዋል። አምባሳደሩ በሰጡት ምላሽ ታዲያ የሀገር መከላከያ ሰራዊት ሀገሪቱ ግዛት ውስጥ ተንቀሳቅሶ ሰላም የማስከበር ህገ መንግስታዊ ስልጣንና ኃላፊነት አለው። በመሆኑም ወደ የትኛውም የሀገሪቱ አካባቢዎች ለመሰማራት የማንም ፈቃድ አይጠይቅም ብለዋል። አምባሳደር ስሌማን ደደፎ እዚህ ላይ የሳት ጉዳይ ቢኖር መከላከያ ሰራዊቱ ኢትዮጵያን የሚወክልና ህዝባዊ ኃይል መሆኑን ለመጥቀስ ባይሞክሩም በግልጽ ግን ከትግራይ ህዝብ ጋር ደም አፋሳሽ ጦርነት ውስጥ የነበረና አንዳች የትግራይ ውክልና የሌለው መሆኑን በመርሳት ነው። አምባሳደሩ ስሌማን አክለው ታዲያ ሰራዊቱ በሰሜኑ የሀገራችን ድንበር በኩል ለሚያደርገው ስምሪት ከህወሓት ፈቃድ መጠየቅ እንደማያስፈልገው በግልጽ እወቁ ሲሉ ጽፈዋል። ቲዲኤፍ ታዲያ ባወጣው መግለጫ ከሰሞኑ ትዕግስታችን እንደ ፍርሃት በመቁጠር የህዝብ ስቃይ በማራዘም እልቂት መጠበቅ እንደማይገባ ያመነበት ሁኔታ ላይ እንገኛለን ብሎ ነበር። የትግራይ ክልል ሰላምና ጸጥታ ቢሮ እንደዚህ አይነት ሀሳቦችን በተመለከተ ባወጣው መግለጫ በትግል እንጂ በልመና የሚከበር መብት የለንም በማለት አቋሙን የገለጸ ሲሆን የፕሪቶሪያ ሰላም ውል በመጣስ ባለፈው ወር የተደረገው የድሮን ድብደባ እናወግዛለን። አሁን ላይም ደግሞ ብዛት ያለው ሰራዊትና ትጥቅ በማሰለፍ ትግራይን ለመከወብ የሚደረግ እንቅስቃሴ ግልጽ የጦርነት አዋጅ ነው። እኛም እንመክታለን፣ አቅማችንም ቢሆን ለዚህ ብቁ ነው ማለት መግለጹ የሚታወስ ነው። በትግራይ ክልል ያለው ፖለቲካዊ ሁኔታ በእንደዚህ አይነት አቋም መግለጫዎች በተለይም በህወሓት በጊዜ አስተዳደሩ በሰራዊቱና በተለያዩ ኃይሎች እየተገለጸ ሲሆን የብልጽግና አገዛዝ ደግሞ ከበባ ለመፈጸምና ጦሩን ለማሰማራት በተለይም ደግሞ ቀይ ባህር ለማስመለስ በማለት በተለያዩ ክልሎች አካባቢዎች ሎጂስቲክስ ከህብረተሰቡ እንዲሰበሰብ ትዕዛዝ ማውረዱ መዘገባችን ይታወሳል።